ከዙፋኑ ላይ አይናወጥም ብዙ አየን ብዙ አየን ጌታ ብቻ ነው ማንስ አዛሪያስ ከየት ሀገር መጣ ከዱከም ከማን ጋር መጣ ከአባቴ ጋር እሺ ለምንድን ነው ወደፊት ለፊት የመጣው አንደኛ ቤተሰብን ይቅርታ ለመጠየቅ ለምን ምን አረ በጣም አስለቅሻቸዋለሁ በጣም በቃ በሱሰኛ ነበርኩ በጣም የሲጋራና የአሺሽ ሱስ አለብኝ ማሪዋና በጣም አጨሳለሁ እና እኔ ሲጋራ ካላጨስ ምግብ በልቼ ሆዴ ይወጠራል ዳይጀስት አይሆንልኝም ምግብ በልቼ ግዴታ ሲጋራ ማጨስ አለብኝ ካላጨስኩ ባህሪ ይቀየራል በጣም ተነጫናጭና በጣም የሆነ እንዴት ብዬ በቃ እንትን ባህሪ አልባ ነው ዝም ብዬ ነጫነጭባለሁና አቤት በጣም በቃ እየገባው እንደዚህ በጣም አሰቃያቸዋለሁ ማዘር በቃ ወደዚህ ከመምጣቴ በፊት ምናምን በቃ ያለፈውን አንድ ወር ጾም ጸሎት ይዛ ለሊ 6 ሰዓት ጀምሮ አተኛም በቃ ተንበርክካ በቃ እግዚአብሔር ልጄን መልስልኝ ያለች በጣም ትጸልያለችና ፋዘር ሲያመጣኝ እዚህ ተመችቶት አይደለም ወይ እንትን ብሎት አይደለም ፋዘር ሁለቱን ጉልበቱን ያሟል አሁን እሱ እዚህ ስለማይመቸው ውጪ ተኝቶ ነው ውጪ ያደረ ነው እዚህ ያስተማረኛልና በኔ ጉዳይ ሲያለቅስ ወንድ ልጅ አይደለም የሚያለቅሰው ስክስክ ብሎ ነው የሚያለቅሰው በቃ የሆነ አጭሺ ሲገባ ሲሸተው ምን ሲል በቃ ስክስክ ብሎ ነው በቃ እግዚአብሔር ሆይ ምን አርጌ ነው እንደዚህ የምታረግ ምንም አይመስለኝም በቃ እዚህ ግቢ ራሱ አንዳንድ ሰዎች አይተዋል ሰኞ ዕለት የመጣው ቀን ካላስወጣኸኝ ብየው ሰጣለሁ በቃ ለንደባደብ ለንያያዝ ነው ምን ደርሰው ይዟልው በቃ ይጂ ከዛ መጥቶ ምናምን በቃ አንተ ምናምን ብሎ እንደውም እዛ ጋር አለ ያዙኝ ምናምን እንዴት አባትን እንዴት አረጋለ ምናምን በቃ እንደ አባት አላየውም እንደ አባት አይደለም ጓደኛህን ታከብረዋለህ አንዳንዴ አይደለ ለጓደኛ ሪስፔክት ትሰጣለህ እንደዛ የለብኝም እኔ አባቴ በቃ ምንም አይመስል እንደፈለኩ ነው መናገረው እንደፈለኩ ነው ማስቀየመው አይቀየመኝም እሱ ደግሞ እዚህ ለማምጣት ቤተሰቤ እንዴት እንደተለማመጠኝ እኔ እንጃ እንዴት ብዬ ልንገረ የኤርፖርት መስተንግዶ ነው ይሆነልኝ አቤት እንደፈለኩ በቃ ትሪትመንት በቃ ተጠላለ እንክብካቤ በቃ እና ምን ተፈጠረ እዚህ በምን ጸልይ ሰዓት ሰኞ ዕለት ጧት አጋንንት ከኔ ላይ ጮሆ ለቀቀኝ አይለወጥ ከዙፋኑ ላይ አይናወጥ ተስፋ ቢስ ያደረኩ ብዙ አየን ሳል ሁለተኛ ብቻ የማይለየን ስንታየን ኢየሱስ ብቻ ነው የማይለየን እና በጣም የደነቀኝ በቃ እግዚአብሔር ታምር እኔ እንደነገርኩ በልቼ ምግብ ዳይጀስት አይሆንልኝም ሲጋራ ካላጨስ አጋንንቱ ከለቀቀኝ በኋላ እበላለሁ ምንም በቃ ዳይጀስት በቃ አልጠገብላልኩኝ ወላ ዝም ብዬ መብላቱላ ጀመርኩ ማለት ነው ውጪ ያደረ ነው እዚህ ያስተማረኛልና እና ወደዚህ መመጡ ይቅርታ በጠይቀው እናቴንም ይቅርታ በጠይቃት ሁሉ ነው በጣም ደስ ይላል ከዙፋኑ ላይ አይናወጥ ብዙ አየን ጌታ ብቻ ነው የማይለየን በጣም ብዙ እንደተቸገርክ በሱ እየነገረ ነበር አሁን ያው በጣም ተቸግሬያለሁ በጣም ተቸግሬያለሁ እግዚአብሔር ደረሰልን ተስፋ ቆርጠን አናውቅም ግን እናለቅሳለን ቤት ውስጥ ወደ ጌታ ሁሌ እናለቅሳለን ልጃችንን መልስልን እያል ጌታ በእግዚአብሔር ቤት ነው ያደገው ቢያንስ እስከ 10 አመቱ ድረስ ጥሩ ሁኔታ ላይ ነበር ቅዱስ ትምህርት ቤት ሰንበት ተማሪ ነው ይሸለማል ሰንበት ትምህርት ቤት ከዛ በኋላ ጠፋብን በቃ መያዛቃትን ደብቄን ያስመዘገብኩት አስመዝግቤው እኔ መጣሉ ብዬ ስጠይቅ እናንተ ልጆች በስልክ ተመዝገባ አንተ ማሉኝ አረ መዘገባለሁ ግን ያው ትንሽ እግሬ ስለሚያመኝ ያው እዚህ ማደር አልችልም ተመላልሽ ችግር የለም እንፈቅድልሃለን አሉ በቃ በእንደዛ አይነት ሰኞ ዕለት ካልወጣው ብሎኝ በቃ አንተ እዛ ውጪ ያደርክ እኔን እዚህ ያሳደርከኝ ብሎ ለምን እዚህ አገር ለምን ነው ያስቀርልኝ ወጣለሁ በቃ ሄዳለሁ ወደዱክም ብሎ በጸሎት ሰዓት የቱ ጋር ነበርክ አንተ እዛ ጋር ነበርኩኝ
እሱ ሴት ነበር ገቢ ነበር እንደዚህ ጎን ለጎን ቁጭ ብለን እየጸለይን ነበር አላየሁትም እየጸለይኩ ነበር አይኔን ጨፍኜ ከዛ እንዲ አይኔን ገለጥ ብዬ ሳየው ይንዘፈዘፋል እንቀጠቀጠው ከዛ ጮኸ ወደቀ አገልጋዮች መጥተው አነሱት ተከትዬ መጣሁ ሮጬ እዚህ መድረክ ድረስ በቃ ማደርገው ነገር ጠፋኝ እግዚአብሔርን ማመስግንበት ቋንቋ ሁሉ አጣው በቃ ምክንያቱም ሲረብሽን የነበር ዋጋንቱ ነው ቤት ውስጥ በቃ የቤታችን ሰላም ጠፍቷል በቃ ሰላም አጥተናል አይሰማንም በልመና ነው የሚመጣልን በቃ ማታ ደውለን ነው በቃ እናትዋ ትደውላለች እኔ ደውላለሁ ባክ ልጄና መሸ በቃ ማታ ሰዓት ማየት ነው እኔ ስራዬ በቃ ሰዓት ማየት ነው ስንት ሰዓት ይገባል በፈለገ ሰዓት ነው ያው እኛ በእሱ ህሊናው እንዳለው ነው እንጂ እኛ እሱን አንቆጣጠረውም እኮ በቃ ሻይለንም ምንም ነገር እሱን መምከር አንችልም እኛ ምክንያቱም በቃ እሱ በፈለገው ነው ጓደኛ አንመርጥለት እዚህ ዋላ እንለውም እዛው በቃ ስለ ቸርች መጀመሪያ ስለዚህ መመዝገብ ስነግረው አዛሪ መልካም ወጣት ዮናታ ጋር እንሄዳለን ከፈለክ ሂድና ተማራልኝ እሺ ማራለሁ እኔ ግን አልሄድም አለኝ ከዛ በቃ ቢያንስ አንድ ወር ሲቀረው በቃ ልመና ነው በቃ አቃለው ኤቭሪቲንግ እንደሚያደርግ አቃለው አይቼ አቃለው ከኪሱ አግኝቼ አቃለው ከቦርሱ አግኝቼ አቃለው ግን ለምን አልለውም ምክንያቱም ይጣላኛል ይሄን ሊፈታ የሚችል እግዚአብሔር ብቻ ነው ብለው በቃ ጌታው ያንተ ነው የምችለው እኛ አንችልም ሐሺሽ አግኝቼ ኪሴ ደብቄ ወስጄ ሽንት ቤት ያቃለው ግን ለምን አልለውም እሱን እህቱ አለች ታናሽ እህቱ ሁለት ልጆች ናቸው ያሉኝ የሱ ታናሽ 13 አመት ልጅ ታያለች አጭሶ ታያለች ቤት ውስጥ ያጭስ ታየው አትነግረኝም እኔን በጣም በቃ ጌታን ትወዳለች ጥሩ ልጅ ናት አትናገርም ዝም ነው የምትለው ትናንተውን የሱን ቤት ነው ስታጸዳው ለችው በቃ ቀን ምሳ ወጣ እየደወለች አባ ይሄን አገኘው ይሄ ሽንት ቤት ጨምር ይውላታል የተለጣጠፉ ስዕሎች አሉ እኛ ማናቃቸው የቦማርሊ የምናም እኛ ሚስጥሩን አናቅም እኛ በጌታን ይኖር ነው እና እሱ ብቻ ቀረኛለች ራሱ ቀዶ ያቃጥለዋል ተይው አልኳት እሱ ራሱ እንዳትነካው ቀድጄ ራሴን ሂጄ ማቃጥለው አለ እና በቃ በእንደዚህ አይነት ሁኔታ ነው ትምርቱ በቃ ያለታው ነው በቃ በማግስቱ ጧት ስመጣ ምን ተረዳህ አልኩት እኔ አምኖን ነኝ አለኝ አምኖን የማይወደው ነው እንደዚህ አልነበረም ሰውነቱ እኮ በጣም ብሻለ የሚያምር ልጅ ነበር አሁንም መልኩ ደህና ነው ግን ከዚህ የበለጠ ቆንጆ ነበር በቃ ተመጣጣለ ቀያይ ነው ልጃችን ጌታው ልጃችን እኮ ሊያመልጠን ነው በቃ ጮህታችን እንደዚህ ነው እናቱን በቃ ሁሉ ጊዜ እኔ ስለሷ ነው በቃ አዛሪ እኔን ተናገሪ እሷን ግን አትናገራት ለዋለሁ ጥሩ እግዚአብሔር ሰው ናት የጸሎት ሰው ናት ሁላችንንም ተሸክማ የምትኖር እናት ናት በቃ እሷን አትናገራት እሷ እንዳታዝንብለዋለሁ እኔ አላዝንም እኔ በቃ ለምጄዋለሁ እኔ በሱ አዝኛ አላቅም ከማልቀስ ውጪ ማለቅሶ ደግሞ የምሬት ሳይሆን ለሱ ነው ማለቅሶ በቃ ጌታው ልጄን ስጠኝ ይያልኩ ጌታው ልጄን አትርፍልኝ ይያልኩ ማትሪክ ወስዷል ዘንድሮ ያው እንግዲህ ወስዷል ከተባለ ማለት ነው ያው በግድ ቀስቅሰን ጧት በግድ ተቀስቅሶ ይሄዳል እኔም ወደ ስራ ሄዳለሁ ምን ጊዜ እንደሚመጣ አናቅም ብቻ ብዙ ችግር ጌታ ረዳን እኔ እንትን ካላጨስኩ እንደነገ ያመኛልና ማዘርታ ያለች ቤት ስታመም የሆነ አንድ ቀን ካላጨስኩ ለቀን ካላጨስኩ የሆነ በቃ ሄለኛ ሄዴ ካለብኝ ሶነት የፋዘር የጉልበቱ መድኃኒት አለ ዲያክሎፌና ከሚባለው እሱን ነው ወስዶ ለህመም ማስታገሻ ቤት አቁሚ ከተኛው ማለት እና ማዘርታ ያለች እሱና ማትሪክ ልፈተን ልገባስል ጧት ጠራችኝና ይዛለ ያንን ነገር ይዘነው አምገባው አለች እንዲ ምን ያረጋና ፈተና እንዳያመልጥ ታመህ ደሞ በኋላ ይዘግብ አለች በቃ ኢነል ናት የኔ እናት ለኔ ማለት ነው ቃ የኔን መታመም ላለማየት እንዳጨሱላት ፈቅድልኛለች ማለት ነው እሺ ደውላ ሄሎ ማይ እሺ አዛሪ ይቅርታ ልጠይቅሽ ነው ችግር የለም የኔ ልጅ ነው ነገር ይቀበያለሁ ወጣለሁ ኩኒ በጣም እንዴ አይናለም ያላንተ ታቀናለች ዝባስ ልቅሽ ይሻሉ ይቅርበኝ ችግር አዛሪ የኔ ልጅ ኑርልኝ ችግር የለም ይቅርታ እንድታረጊልኝ ነው ይቅርበኝ እኔ እኮ ዛሬ አይደለም ይቅርታ አዛሪ ሁሌ እኮ ነው በቃ እየተወኩ ነው የምኖረው የእናቱ ድቆ ታውቃለህ እዚህ ምስክርነት ያየች ስታለቅስ ነው ታድሮ ቤት ማለት ነው እንደዚህ ብላ እሺ እኔና አመሰግናለሁ ይቅርታ ስላረክሽለት እሺ እናት ጌታ ኢየሱስ ይባርክ ተባረክልኝ አሜን እሺ
በቃ ዘርህ ይባረክ የኔማ ዘርህ ይባረክ። በእውነት ምንም ነው የሚጠፋኝ። በእውነት ተባረክልኝ። እሺ እኔ እኮ የኔ እናት እኮ ትገርመኛለች። የኔ እናትና እኔ እንደዚህ ነው አንተና እናት እንደምታወሩት መሰለ እንዴ እናወራ የነበረው። ስናገር ሰምተኛ ታውቃለህ ስለ እናቴ? በቀደም ነው የመጀመሪያ ጊዜ 2050 ብር ደሞዝ ተቀብዬ ብዬ ሳወራ ሰምታጣ 1600 ብር ሰጥቻት ቦርሷን ሷት ትደብቃለች። 450 ብሩን እስክታመጣ በሩን ዘግተ ውጪ ቁም። ደሞዜን ማለት ነው። ደሞዜን እየተቀበልኩ ከመስሪያ ቤት ለእናቴ ሰጥቼ 50 ብርና 100 ብር እንዳታጠፋው ተብሎ እየተሰጠኝ ኖር ያለው 1 አመት። ከዛ ከተማ ስቀየር ነው ትንሽ ፋት ያገኙት። እኔ ሱሬን ጠቅልዬ በቃ እሱ ሰፈር ካለ ደብቃለሁ። ምክንያቱም ይወስዳል፣ በቃ ያፈጥብኛል፣ ይገብተው ይወስዳል ብር። ስለዚህ ሱሬን ከስራ እንደገባ ቁም ሳጥን ውስጥ የሆነ ቦታ አድርገዋለሁ እንጂ ፊት ለፊት አላደርግም። ወስዶ ያያል፣ ይወስድና በቃ አላየውም ይላል። አሁን አንተ ከዚህ ስትሄድ ማድረግ ያለብህ ሁሉ ነገርን መቀየር ያለብህ። ተባረኩ። ቴንክስ ሶ ማች። እሺ ቻው። ከዙፋኑ ላይ አይናወጥ ብዙ አየን ብዙ አየን ጌታ ብቻ ነው የማይለየን ስንታየን ኢየሱስ ብቻ ነው የማይለየን